ዛሬ የማሳያችሁ በጣም የወደድኩትን 290 ካሬ ላይ ያረፈውን ባለ 3 መኝታ ቤት ይሆናል። ከዚህ እንጀምራለን። ይሄ እንደምትመለከቱት የሰራተኛ ክላስ ነው። ከሳሎን ውጭ ነው ያለው። የራሱ የሆነ ሻወር፣ ሽንት ቤት፣ ባዝሩም ያለው ይሆናል ማለት ነው። ወደ ውስጥ ስንገባ ወደ ሳሎን ስንገባ ይሄን የሚሆነው እዚህ ጋር ሊቪንግ ኤሪያ ነው። እዚህ ጋር እንደምትመለከቱት የራሱ የሆነ ባልከኒ ይኖረዋል ማለት ነው። ወደ ውጭ ከተማውን በደንብ ማሳየት የሚችል እዚህ ጋር ቴሌቪዥን ነው የሚቀመጠው። እዚህ ጋር ዳይኒንግ ኤሪያ ይሆናል ማለት ነው። እዚህ ጋር የራሱ የሆነ ኦፕ ኪችን ይኖረዋል። ዘመናዊ ኪችን ነው። ምንም አይነት ጭስና ሽታ እንዳይኖር ደግሞ የራሱ የሆነ ኢንዳስትሪያል ሳክት ተገጥሞለታል ማለት ነው። በመቀጠል ማሳያችሁ ምንድነው የመጀመሪያው ማስተር ቤድሩም ይሆናል ማለት ነው። ማስተር ቤድሩም እንደምትመለከቱት ነው። ይሄን መሰረት በጣም ሰፊ ነው። ኪንግ ሳይዝ አልጋ ነው የያዘው። እንደምትመለከቱት የራሱ የሆነ ባልከኒ ከሳሎን ጋር የሚገናኝ የራሱ የሆነ ባልከኒ ይኖራል ማለት ነው። ቪው ደግሞ እንደምትመለከቱት ነው። ባይ ዘ ወይ ሁሉም ቤቶቻችን ቪዋቸው ወደ ከተማ ሳይር ነው እንደምትመለከቱት ነው ማለት ነው። ቪው የሌለው ቤት አይኖርም ማለት ነው። የጠዋት ፀሐይ ይኖረዋል። የራሱ የሆነ ናቹራል ቬንቲሌሽንም ይኖረዋል ማለት ነው። ሁሉም የራሱ የሆነ ባዝሩም አለው። ባዝሩሙ እንደምትመለከቱት ይሆናል። ጥቅቅ ብሎ የተሰራ ነው ማለት ነው። 100% ጥቅቅ ብሎ የተሰራ ቤት ነው እንደምትመለከቱት ይሆናል ማለት ነው። ሌላው ማሳያችሁ ነገር ምንድነው ቁም ሳጥኖቹ የራሳቸው የሆነ ላይት ኤልኢዲ ላይት ያላቸው ናቸው እንደምትመለከቱት። ከዚህ ቀጥሎ ሁለተኛው መኝታ ቤት አሳያችኋለሁ። ሁለተኛው መኝታ ቤት እንደምትመለከቱት ይሄን ይመስላል። በጣም ሰፊ ነው እንደዛኛው ሁሉ። ይሄኛው ደግሞ መኝታ ቤት ብቻ አይደለም፣ ቢሮ ያልጨረስነው ስራ ካለ እዚህ ጋር ሆነን መስራት እንችላለን። ይሄኛው መብራት እናበራና ሌሎቹን እናጠፋና እዚህ ያለውን ስራ መስራት እንችላለን። ወደ ውጪ የከተማው ሁኔታ ማየት ከፈለግ ደግሞ የራሱ የሆነ ቪው ይኖረዋል በዚህ ጋር ማለት ነው። የራሱ የሆነ ባልከኒ ያለው። ሶስተኛው መኝታ ቤት ላሳያችሁ። ሶስተኛው መኝታ ቤት እንደምትመለከቱት እኛ እንኳን ለእናንተ ለማሳየት 2 አልጋ አስቀምጠንበት የተረፈውን ስፔስ ማየት ትችላላችሁ። በጣም ስፓሼስ ነው። በጣም ሰፊ ነው። እንደ ሌሎች መኝታ ቤቶች ሁሉ የራሱ የሆነ ቪው ይኖራል ማለት ነው። የራሱ የሆነ ለሌሎች ማንበቢያ የሚሆን እዚህ ጋር ቴብል አስቀምጣችሁ የሚያነቡበት ቦታ ይኖራል ማለት ነው። ይሄኛው መብራት ብቻ ማብራት፣ ይሄኛው በማጥፋት ማለት ነው። ከዚህ ቀጥሎ ማሳያችሁ ምንድነው የሁለቱን መኝታ ቤቶች ማለትም የዚህኛውና የዚህኛው መኝታ ቤት የጋራ ሻወር ሽንት ቤት ይኖራቸዋል። እዚህ ጋር መጀመሪያ መታጠቢያ ነው የሚኖረው። እዚህ ጋር ላውንደሪ ማሽን የምናስቀምጥበት ይሆናል። እዚህ ጋር ደግሞ እንደዚሁ ተጨማሪ ለመታጠቢያ ያለው ይሄ ሻወር ሽንት ቤቱ ሙሉ ይሆናል ማለት ነው። ባዝሩሙ ሙሉ ነው። ይሄን የምትመለከቱ ሁሉ መግዛት የምትፈልጉ ከሆነ ለኔ ደውሉልኝ። መግዛት የማትፈልጉ ወይም ፍላጎት የሌላችሁ ከሆነ ግን ሼር፣ ኮፒ ሊንክ በማድረግ ተባበሩኝ። አመሰግናለሁ። መግዛት ማትፈልጉ